አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዛሬ ብልጽግና በቃ ትልቅ ስትሮክ ማሲቭ ስትሮክ ነው የመጣው። 50 ሚሊዮን አባዱላ ገመዳ ከማ ከቀረበው መቤት ከየት ነው የሚያመጡት? ከማማ ፋጡማ ነው። ብዙ ችግር ያለበት ልጅ ነው። ህፃኑ ልጅ አብያችን አላድግ ያለች ህፃን ልጅ አይደል? ትልቅ ሰው የሆነ አላድግ ያለ ማለት ነው። ሜንታሊ ፍሪዝ አድርጓል። እንታዩ እንዴት ኦህዴድ ዝም ብሎ በፈለገበት መንገድ ይፈነጭበት የዛታ አንድ ጩልሌ እንዴት እንደዚህ ይሆናል? አብይ አህመድ ዛሬ በቃ ስንት መድኃኒት እንደሚሰጡ አላውቅም። ዶክተሮቹ በሙሉ 3-4 ዶክተሮች ናቸው ሲረባረቡ ያሉት። ሰውየው በራሱ ህይወት ነው የሚኖረው። ስግጥ ብሎ ዝም ብሎ በቃ አይሰማ ሰው ይስቅብኛል አይደል? በየቀሩ አጀንዳ ሰጥቶ ይላል። እንደዚህ አይነት ዶንቆሮ እንዴት ነው ሀገሩን የሚያምስ ያለው? እንዴት የተፈቀደው ነው እንግዲህ? እንዴት ኢትዮጵያ ህዝብን የፈቀደው? አብይ አህመድ በየትኛውም ቦታ ምርጫ እናደርጋለን እያለ ሲኩራራ ሲበጣጠስ ታዩታላችሁ። የአማራ ህዝብ እንደ አብይ አህመድ ልግደልህ ልጨፍጭፍህ ያለው ተነስቶ አያውቅም በታሪክ። እንዲህ በቃ ሰው እኮ የጎበጀ ነው እኮ። አብይ እንደሚወድቅ አውቆ ነው፣ እንደሚሰባበር አውቆ ነው። የሀገር ድንጋይ ራስ አይደለ? የጠገበ ድንጋይ በድድብና ወፍራም። አብይን ትራምፕ መጥቶ እንዲስሉ አልፈልግም እኔ። አብይን የኢትዮጵያ ህዝብ ነው መጣል ያለበት። መሬት ላይ ድምጥ ማጣቸውን የሚያጠፋ ምት በየቀኑ እያጋጠማቸው ስለሆነ ብልጽግናችን፣ አገራችን፣ ልማታችን፣ ድርጅታችን፣ ፓርካችን፣ ኮሪደራችን ይላል። አብይ አህመድም ራሱን ከኢየሱስ ጋር ለመወዳደር የትና የት ሄዳል? ጎልጎታ ሄዳል፣ ቤተልሔም ይወርዳል፣ የሆነ ቦታ ይመጣል። ጋምቤላ እየታመሰ ነው እና ያንተ ውሳኔ የሚያስፈልገዋል፣ ይሄ ማድር የማይውል ነው ብሎ ጠረጴዛ ላይ ቁጭ ያደርግለታል። ሰውየው የለም። የት ነው ያለው? ፓስተር ጋር ሄዷል። የት ጋር ሄደ? ችግኝ የሆነ ነገር ሊያደርግ ሄደ። የት ሄደ? ባሌ ሄደ። ጠረጴዛው ላይ ማአት የኢትዮጵያ ችግር እዛው ጠረጴዛ እየጠበቁ ማለት ነው። እና ሲነግሩን ልንመክረው ሄደን አማካሪዎች ናቸውና ልንመክረው ሄደን መክሮ ላከን፣ ምክር ለግሶ ላከን። ተናበው ደግሞ እርስ በርሳቸው መናገር ይችላሉ፣ መተጋገዝ ይችላሉ፣ ተሞክሮ አላቸው። ምንም አይነት የሚሊተሪ ኤቲክስ የሌለው በብርሃኑ ጁላ የሚመራ ሲሆን በዱርዬው ብርሃኑ ጁላ የሚመራ ወሮ በላ ነፍሰ ገዳይ ሰራዊት ገብቶ እየገደለ እየጨፈጨፈ በድሮን እየተደበደበ ያንንም ተቋቁሙ ማለት ነው። የውስጥ ትጉል እያደረገ ብርድ ልብስም ይሁን ፎጣም ይሁን ዋቴቨርም ላዩ ላይ ደርቦ ግብ ከአብይ ሰራዊት ጋር እየገጠመ አመድ እያደረገ የአብይ ሰራዊት ከዛ ደግሞ በውስጥ ትግል ደግሞ እንደገና እንደ አንድ ህዝብ እንደ አንድ ትልቅ ህዝብ የራሱ የሆነ የትግል ፓርቲ የራሱ የሆነ የሚሊተሪ መሪ ቢኖረው ደግሞ ትልቅ ትግል እያደረገ ሰነፎች ብቻ ናቸው ራሳቸውን እንደዚህ አይነት ችግር ውስጥ የሚከቱት። እንደዚህ አይነት ትርምስ ውስጥ ኢትዮጵያ ያለችበት ትርምስ ውስጥ ከስንፍና የመጣ ነው፣ ከችጋራ ምንነት ከኬኛነት የመጣ ነው። ኬኛ ብቻ ስለሚል ነው እዚህ ችግር ውስጥ የገባው። ራሱን ችግር ውስጥ ከቶ ኢትዮጵያን ህዝብ ችግር ውስጥ የከተተው ፈሪ ሰነፍ ከሁሉም ነገር የከሰረ ከማንም በላይ ደግሞ ኬኛ ማለቱ ነው፣ ችጋራ መሆኑ ነው። ይሄ አራራ ነው፣ እንደ ድራግ ነው፣ አዲክትድ ነው ያለው። በቃ የእንደዚህ አይነት ንግግር እንደዚህ እየቀባጠርክ የሰነፍ ስራ ማለት ነው። ዝም ብለህ የተባልክ ታሪክ እየፈጠርክ ማለት ነው። ህዝቡና ላውን ታዘሯለህ። ይሄ አራራ ነው። ይሄ ያለው ኃይል ከአስመራ እስከ ሱሉልታ ያለው ኃይል በአጭር ጊዜ የሆነ ነገር ሊያደርገን ይችላል ብለው የሚሰጡት አሉ። እና አማካሪዎቹ ሲመክሩት ሄዶ 5 ደቂቃ አይሰማም። በቃ ተውት እባክህ አልገባም ብሎ ይሄ ምን መሰለህ ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ አማካሪዎቹ ተመክረው ይመለሳሉ። ራሳቸው ተስፋ ያለን ብሏል። ይሄ ነቀዝ ትውልድ እኮ ነው አዲስ አበባ ወንበር ላይ ተቀመጠ። እሱ ችንታክል ቅጣት አይሰጠው ችግር የለው ያ ጊዜ የሰጠው ቅል ስለሆነ ማለት ገንዘብ ይሻለኛል ካልክ ህሊናን ትሸጣለህ፣ አቋምን ትቀይራለህ፣ ግን ገንዘብን ላፍ ታደርጋለህ። ይኸው 50 ሚሊዮን ለዲቦራ ፋውንዴሽን ለማን ለአባዱላ ገመዳ ከማ ከቀረበው መቤት ከየት ነው የሚያመጡት? ከማማ ፋጡማ ነው። ማማ ፋጡማ ማን ይባሉት? በጣም አስደናቂ ትግል ነው ሲያደርግ የቆየው። መቼም በታሪካችን ትልቅ የሚጻፍለት ትግል ነው የአማራ ህዝብ ያደረገው ትግል። በዘመኑ እንዲህ ያለ ትግል አድርጎ አያውቅም። የአማራ ህዝብ እንደ አብይ አህመድ ልግደልህ ልጨፍጭፍህ ያለው የደፈረው እንደዚህ አድርጎ የአማራን ህዝብ የገደለው ተነስቶ አያውቅም በታሪክ እንደ አብይ አህመድ አይነት የአደረጃጀት አንድነት በትግል ለማሳካት ችሏል። ይሄ እኮ በጣም ትልቅ ነገር እኮ ነው። አብይ አህመድ ዛሬ በቃ ስንት መድኃኒት እንደሚሰጡ አላውቅም፣ ስንት መድኃኒት እንደሚውጥ አላውቅም። አጀንዳው የሱ አይደለም። ይሄ ጻል ልጅ ምን ያውቃል? መብላት ነው ይፈልገው። የሚያውቀው የአብይ አቅም የተባለውን እየሰማ አጀንዳው የሱ አይደለም፣ ከአቅሙ በላይ ነው። እሱ ገና ትምህርት ቤት ስንማር ምናምን አይደለ ዩኒቨርሲቲ ደረጃ ምናምን መፈረም መቸክቸክ የሚል ልጅ እኮ ነው። ገና ያለ ቸክቸከን ምን ያደርጋል ትምህርት ይላል ዩኒቨርሲቲ ምን ያደርጋል ምናምን የሚል ሰው ነው። ብዙ ችግር ያለበት ልጅ ነው ህፃኑ ልጅ። አብያችን አላድግ ያለች ህፃን ልጅ አይደል? ትልቅ ሰው የሆነ አላድግ ያለ ማለት ነው። ሜንታሊ ፍሪዝ አድርጓል። እንታዩ 7ኛ 6ኛ ክፍል ፍሪዝ አድርጓል። 7ኛ ክፍል ድራፓውስ አድርጎ ማለት ነው። ጭንቅላት ውስጥ ለዛ ነው ያለው። ይሄ ምን ያውቃል? ሰነፍ አብይ እኮ ያራዳ ልጅ እኔ አራዳ ነኝ የሚለው የበሻሻ አራዳ ነኝ። እሱ ዱባይ ሄዶ አዶፕት አድርገኝ ማየ አዶፕት አድርገኝ አላቸው። የሰውየው ልዑሉን እናት ታውቃለህ። ይሄ ብዙ ጊዜ የዘነገር ሰው ነው። ጎንበስ ብሎ እግረ ላይ ወድቆ አዶፕት አድርገኝ ልጅ እኔ እናት የለኝምና ልጅሽ አድርገኝ። አጠገብ የነበሩ ሰዎችም ተደናገጡ። የኢትዮጵያ ልዑካንም ተደናገጡ። ጠቅላይ ሚኒስትር ከሆነ በኋላ ነው አዶፕት አድርገኝ ብሎ እየወደቀ ያለው። ተደናገጡ እነዚህ
ከዛ ጥሩት ልጄን ጥሩት ተብሎ ልጁ ተጠራ መጣ ልውሉ ማለት ነው። ከዛ ከዚህ በኋላ ይሄ ልጄ ነው ወንድምህ ነው በችግር ላይ ድረስለት አግዘው እንደ ወንድም ውሰደው እናቱ ናቸው እንደዚህ ያሉት። አብይ ደግሞ በበኩሉ ኢትዮጵያ መጣና ወንድ ልጅ አዶፕት አደረኩኝ ይላል። ራሱ አዶፕት የተደረገ መጥቶ አዲስ አበባ ደግሞ አዶፕት አደረኩኝ ይላል። ዶክተሮቹ በሙሉ 3-4 ዶክተሮች ናቸው ሲረባረቡ ያሉት። በቃ ያልተሰጠው አንታይ ኤግዛይቲ፣ አንታይ ዲፕሬሽን፣ አንታይ ፓኒክ አታክ ዋቴቨር ያልተሰጠው መድኃኒት የለም አሉ የተባሉ ዶክተሮች በሙሉ ናቸው የተሰበሰቡት። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር፣ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ፖለቲካ መምሪያ አርበኛ ጌታ አስረዳ። የት እንደሚሄድ ጌታው ነው የሚወስንለት ማለት ነው። ጌታው እዚህ ሂድ ይለዋል፣ እዚህ ተዋጋ ይለዋል፣ መሳሪያ ይሰጠዋል፣ ይሄን ብላ ይለዋል፣ ይሄን ገንዘብ ሰጣለሁ፣ ይሄን ስራበት ህዝብን እንዳትቀልብ ነው የሚባለው። ይሄ ድንጋይ ራስ ማለት ነው። ደግሞ የሚመች አይደል? ልጁ በጣም ትክክለኛ ለዛ የሚሆን ሰው ነው። ምክንያቱም ብዙ ችግር ያለበት ነው። በልጅነቴ ገና ደሃነኝ አትናቁኝ ይላል። አንድ ጊዜ እኔ አንሶላ ነበረ ነው። ከዛ ግን ጭንቅላቴ ላይ አንሶላ ነበረ፣ መኪና መንዳት ፈልግ ነበረ። በፕራይም ሚኒስተር ደረጃ እንደዚህ አይነት ዶንቆሮ እንዴት ነው ሀገሩን የሚያምስ ያለው? እንዴት የተፈቀደው ነው? እንግዲህ እንዴት ኢትዮጵያ ህዝብን የፈቀደው? አዶፕት አድርጌያለሁ ይላል። እሱ ግን ዱባይ ሄዶ አዶፕት ተደርጓል። ሰውየው በራሱ ህይወት ነው የሚኖረው። ስግጥ ብሎ ዝም ብሎ በቃ አይሰማ፣ አቋሙ አይቀይር፣ ሰው ይስቅብኛል አይል፣ እንደፈለገ ይሄዳል። መንገዱን በየቀኑ አጀንዳ ሰጥቶ ይሄዳል። አብይ አህመድ ወደ ታች እየከተተው ነው ሀገሪቷን። የታለ ስትለው በቃ ጠቅላይ ሚኒስትራችን የፈለገ ጊዜ ነገ ጠዋት እኮ ሄዶ ከች ይላል እኮ ይገባል ይላል። በቃ እኮ ብቃት አለው እኮ ሰውዬው እኮ ይላል። እና ቀይ ባህር የፈለግን ጊዜ እንገባለን። ታዲያ የምትገባ ከሆነ ሰውን አደነዘዝከው እኮ። እንዲሁ በቃ ሰው እኮ የጎበጀ ነው እኮ። የሆነ ጥሩ ወጥ የሸተተው ሰው አለ አይደል? በቃ አፉ ምራቅ የሚሞላው እንደዛ እኮ ነው። ምራቅ እየሞላ ያለው ግን ለምንድን ነው? አብይ እንደሚወድቅ አውቆ ነው፣ እንደሚሰባብር አውቆ ነው። ቀይ ባህር ይገባል ብሎ አስቦ አይደለም። አባዶላ እንዲህ ብሎ ሲያወራ ጭምር እንደማይገባ ያውቃል። የህዝብ ግንኙነት አርበኛ አስረስ ማረ ደምጤ፣ ፋይናንስ እና ግዢ አስተዳደር አርበኛ አሻግሬ ባዬ፣ ፖሊስና ስትራቴጂ አርበኛ እስክንድር ነጋ። ይህ ትልቅ የምስራች የሚያስገኘው ተጨማሪ አቅም በመጠቀም በጽናትና ቆራጠኝነት ትግሉን እንድትቀጥል ጥሪ እናቀርባለን። ለማን ነው ይሄ? ለመላው የአማራ ህዝብና የኢትዮጵያ ህዝብ። ተመልከቱት እንግዲህ ይሄን የመሰለ አስደናቂ ነገር ነው። እኔ በቃ ልክ ሲደርሰኝ ይሄ እንዳጋጣሚ ወደ ስራ ልገባ ነበርና አይዊሽ ኦፍ በሆንኩኝና ይሄን ነገር ባነበብኩኝ ነው። አንድ 7ኛ ክፍል ድራፕ አውት የሀገር ድንጋይ ራስ አይደል? የጠገበ በድድብና ወፍራም በትምህርት የተደገፈ ድንቁርና ያለው ሰው እንዴት አገሯን እንደዚህ እንዲያምሳት ተፈቀደለት ነው? how is this possible? አይተን የማናውቀው ነገር ሆኖ ምን ያለ ነው? አገሪቷን ለማመስ ማን ፈቀደለት ነው? ማንንስ ነው የሚያስፈራራው? ህፃን ልጅ በቃ ያውቃል እንዴ? ወርዚ ዱወን ይሄ ዝም ብሎ ታች ያለም የሚያውቀው ዝም ብሎ የሚቀባጥረው የሚያውቀው ነገር የለም ነው አጤን ብትዴ። ይሄ ከዚህ ከማንም አይን የተሰወረ አይደለም። ስለዚህ ለማንም የተደበቀ አይደለም። ለቀንጨራዎች ተደብቋል። እስቲ ላይ ያውቁማ የማወናበድ ስልቱ ቀጥሎበታል። ስትራቴጂው አንዳንዱ በሽተኛ ስለሆነ ዝም በሉት ይላል። እንዴት ብለን ዝም እንበል? ሰው ኢትዮጵያ እኮ እያደገች ነው። ሞተሩ ተቀስቅሷል፣ ሞተሩ ተነስቷል ሲባል ሰው በሙሉ ስልችት ብሎታል። የሰማይ መርከብ እየገነባን ነው ይላል። አጀንዳ ነው ይሄ። የአውሮፕላን ካርጎ ነው ይባል። አውሮፕላን የሚባለው መርከብ በሰማይ አይሄድም፣ በባህር ነው የሚሄደው፣ በውሃ ነው የሚሄደው። እሱ አምጣልኝ ነው። አመጣልሃለሁ ያልከው እሱን ነው። እሱ ላይ ፎከስ አድርግ። አታመጣውም፣ ስለማታመጣው ነው። አሁን ጅቡቲ ሄድክ፣ ታጁራ ውሰድ ስትባል ታጁራ አልፈልግም አልክ። መጥቶ ላፍ አደረገው። ማን ነው የወሰደው? ሳውዲ ነው የወሰደችው። ታጁራ አታገኘውም። ግብጽ መታ እየገነባች ነው፣ ተፈራርማለች። ባለቀ ሰዓት ላይ ትርፍራፊ ለመፈለግ ጅቡቲ ትሄዳለህ። ይሄ በቃ ለብልጽግና ሃርት አታክ። ዛሬ ብልጽግና በቃ ትልቅ ስትሮክ፣ ማሲቭ ስትሮክ ነው የመጣው። ማሲቭ የሆነ ስትሮክ ነው ብሊድ ያደረገው። ሄሞሮጂክ ስትሮክ ዛሬ ብልጽግና ነው የመጣው። ሄሞሮጂክ ስትሮክ ነው፣ ብሊድ ያደረገው። አጠፋናቸው የሉም አየር ላይ ና ፔፔፔፔ ጨጨጨጨ እያለ ብልጽግና ሲንበጫረቅ ይኸው ጀግኖቹ ወገባቸውን ታጥቀው ጥርሳቸውን ነክሰው ዋጋ እየከፈሉ ለዚህ በቅቷልና የአማራ ህዝብ እንኳን ደስ አለ። አብይን ትራምፕ መጥቶ እንዲስሉ አልፈልግም። እኔ አብይን የኢትዮጵያ ህዝብ ነው መጣል ያለበት። በትላንትና ታሪክ ቁጭ ብላ አማራ በለና ነገ ሰውዬ በላሃል ተናገረ እኮ አይደል? የእንትኑ ሰውዬ ደቡብ ሰውዬ አማራ ብቻ ነው የሚገደለው ብሎን እኮ አምነነው ለካ ሸወደን። ይበረ ዌክ አፕ ኢትዮጵያኖች እስካመኝ አፍተር ዩ ይሄ ድንጋይ ራስ ማለት ነው። ይሄ ከነሱ ትራፊ እየበላ አብያችን ትራፊ እየበላ የነሱን ትራፊ ልቅምቃሚ እየበላ ማለት ነው። እሱን እየበላ የሚያደርገው ፕሮፓጋንዳና አገር እያዝንኝ ስል እንደው በሱ ተሸብረን እኛ ስራ ልናቆም ነው ወይ? ልጁ ገና እየበላ ነው። ልጁ ገና ሆዴ እንዴት አድርጌ ልጥገብ ነው የሚላል እኮ አብይ። አስታጠቀብን ምናምን አለብን። ያው ለውጊያ እንዘጋጃለን። ግቢና ሞክሪው ውስጥ ያነኩረሻል ትል ነበር እናቴ። እና የገብቶ ይሞክረዋል። አማራ ክልል ገብቷል። መውጫ የለው፣ መውጫ አጥቷል።
አሁን ትግራይ መግባት በጣም አሰብስበዋል። ይግቡና መመለሻም ስለሌለ እንደ ሙሽራ እልል ብላችሁ ተቀበሏቸው ነው። ከገቡ ይግቡ። የሚልከው የአብይ አህመድ ሰራዊት ለመግባት በቃለው ብሎ የሚመጣ ሰራዊት ካለ አስገቡት ነው። ቆላ ተንቤን ላይ ሲያነጋግሩት በለሳም ላይ ያነጋግሩታል። ልክ እንደ ዛሬው ማለት ነው። እብድ ነው፣ ጠሽ ነው፣ ለቅሶ ቤት መሄድ ነው የሚያዝናናው። ዘንዶ አለ፣ በዘንዶ የሚያምን ነው፣ በጠንቋይ የሚያምን ነው። ይሄ ሰውዬ ነው ቤተ መንግስት ያለው። ይሄ ትግራይ ሴት ሌላ አማራ ሴት ሌላ፣ ትግራይና አማራን እያጋጩ፣ ኦሮሚያና አማራን እያጋጩ፣ ሶማሊያና አፋርን እያጋጩ የሆነ አጀንዳ እየሰጠ አንተ እኮ ወለጋ ነህ፣ ይሄ እኮ አርሲ ነው። ገዱ አንዳርጋቸው የነገረ ምንድን ነው እንዴ? ሰውዬው እኮ ወለጋ ነው ታምነዋለህ አለኝ እኮ ነው ያለው ገዱ አንዳርጋቸው። ውጭ ጉዳዩ ነው። በምን ሊወደድ? በኦሮማራ ሊወደድ። ይሄ ሰውዬ ለካ ከወለጋ ይልቅ ለእኔ ሚስጥር ያካፍለኛል። ገዱ እንደዛ ስሜት እንዲሰማው ነው። ይሰማዋል አይሰማው የራሱ ጉዳይ ነው። የአብይ ኢንቴንሽን የአብይ ፍላጎት ግን ይሄ እርስ በርሱን ይሄ እኮ አምቦ ነው፣ ይሄ እኮ ወለጋ ነው እያለ እያማ አማራ መሆኔን እያወቀ ነው እንደዚህ የሚያማቸው እነሱን። እና ለካ ሰውየው ቀረቤታ አለው፣ ለእኔ ቀረቤታ አለው የሚል ስሜት ለማስተጋባት ነው የሚፈልገው። እና በጣም ያስቀኝ አብይ አህመድ የሚመራው ግን የትኛው ክልል ነው? የአማራ ክልል ዋና ከተማ ባህር ዳር ፈንዲሻ በፈንዲሻ ነው የሆነችው። ቻቻቻቻቻ ድብልቅልቅልቅልቅልቅ በርችት። ታዲያ አብይ አህመድ የሚመራው በቃ 4 ኪሎ ላይ ብቻ የተቀመጠ 4 ኪሎ የመሸገን የሆነው ብልጽግና የ4 ኪሎ ሸማቂ አድርገነዋል። አብይ አህመድን የሚያስበው የለም። የዲፕሎማቲክ ውድቀቱ ነው ዛሬ እሱት። እንግዲህ አብይ አህመድ የሚመራው ማንን ነው? አብይ እኮ ዓለም ስላገለለው ኢንተርናሽናል ኮሚኒቲውን እጅግ ስለናቀው እነማን ናቸው ዛሬ እየገባው? እነ ስፒድ እኮ ናቸው። እስካሁን የሚያወራሉ ልጅ እያለ የተበደለው ነገር ነው የሚያወራው። አንሶላ የለኝም ነው የሚላለው እኮ። አንሶላ የለኝም፣ መኪና በኢማጂኔሽን ነዳ ነበረ፣ ቲቪ የለኝም፣ ህብረት ትርኢት ምናምን ነገር ለማየት ጎረቤት እንቀመጥ ነበር ምናምን ነገር። ስልክ አለኝ፣ ከዛ ነው የጀመረው እኮ። ስልክ ገርሞ ስልክ አለኝ፣ ስልኩ ይጠራል። ሂወሻክድ ስልኩ እንደሚጠራ መልእክት ይተዋል አለ ስልኩ ላይ። ትዝ ይላችኋል? ገርሞት ብዙ ነገር ሲል በቀደም ደግሞ ፕሌን ለካ መብረር ነው እንጂ ተፈጥሯ መቀመጥ የለበትም ነው የሚለው ልጅ ያለው። የስልክ ገርሞ ሲጨርስ አሁን ደግሞ ፕሌኑ ዋይዝ ፓርኪንግ እና ይሄን ሰምተን ነው የምንሸበረው። ለምትሰሙ ሰዎች ትዕግስታችሁን አደንቃለሁ። ጎንደር፣ ጎጃም፣ ሸዋ፣ ወሎ በሁሉም አቅጣጫ ያነጋግሩታል በመረጠው መንገድ። እንደፈለገ አጭበርብሮ እንደዚህ ጎፍልቶ ገንዘብ ስላለ ምናምን ስላለ ብቻ እቀጥላለሁ ማለት አይቻልም። እኔ ለኢትዮጵያ ሕዝብ ግን እፎይታ ሲባል አብይ አህመድ እንደፎከረው ወደ አሰብ ማጥቃቱን ነገ ቢጀምረው ትግራይ ይዋጋለው ምናምን ከማቅራራት ጀምሩት እና በሁሉም ቦታ ላይ ጣዱትና እስኪ በቃ ዓለም የሚነጋገርበት የዲቫይድ ኤንድ ሩል ነው። ከፋፍለ ግዛ ማለት እሱ ነው። ኢቭን ዊዝን መንደር ጭምር ያደርጋል። ሰዎችን አፕሮች ያደርጋል። ሚስቶቻቸውን ሄዶ እኮ ባልሽን ፕሮሞት ባረገው ሚኒስትር ላረገው ነው ብሎ እኮ ሚስቶቻቸው ጋር ሄዶ ይነግራል። መጀመሪያ እኔ ማቃት ሰው አለች። መጀመሪያ ባልየው ሳያቅ ሚስት ነው ያወቀች ሚኒስትር እንደሚሾም ለሚስቱ ነው የነገራት። ምን ግንኙነት ቢኖረው ነው ከተሿሚ በላይ የተሿሚ ሚስጥር የምታውቀው? ምን አይነት ግንኙነት ቢኖራቸው ነው? እኔ ግራ ይገባኛል። ሰውየው ግን ባልሽ ሚኒስትር ላረገው ነው ብሏል። እሷ ነች የነገረችው ሚኒስትር ልትሆን ነው ብላ። በዚህ ሾልኮ ለማ ከሰው ጋር እንዳይገናኝ አድርጎ አፍኖ ይዞ መጨረሻ ላይ የሆነ ቤት ነው የወሰዳቸው። ጠንቋይ ቤት ነው፣ ፓስተር ቤት ነው ምናምን። የሴት ፓስተር ውስጥ ሴት ፓስተር። የአብይ አህመድ የክቡር እንግዳዎች እኮ እነ ስፒድ ናቸው፣ ቲክቶከሮች ናቸው። ሳምቲንግ የኢንተርቴንመንት በሀገር ግንባታ ላይ፣ በፖሊሲ ሜከር ላይ፣ በዲሲሽን ላይ ምንም የሌላቸው ጀስት ኢንተርቴን የሚያደርጉ ሰዎች ለፈን የሚያዩዋቸው እነ ስፒድ እኮ ናቸው የአብይ አህመድ እንግዶች። መልከቷቸው እንግዲህ እየተራበ የኢትዮጵያ ሕዝብ እየሞተ እየደህየ እየጎሰቆለ አገሩ እየፈረሰች ማንም ያመጣለት አብይ አህመድ ስፒድ የሚባለውን ነው። ለኢትዮጵያ ስፒድ ደርሶ መመለሱ ኢትዮጵያ ላይ የሚጨምረው አንዳች ነገር የለም። ገብቶሻል? አብያችን ትንበታለ ነው። ዝም ብለህ ብላ ትራፊህን ነገር ነው የኢትዮጵያ ሕዝብ እስኪያወርዱ ድረስ። እንግዲህ ፋኖ እየመጣ ነው። ሌላው ግን ዝም ብሎ ፋኖን አይጠብቅ። ከዛ ፋኖ ከመጣ በኋላ ሊጨፈር ነው። አዳሜ ተቀላቀል ትግሉን። ነገ አንተ መቶ ሊያርድ ነዋ። ሁልሽም ላይ ነው የሚመጣ ያለው። ሰነፍና ሰይጣን መንገድ ላይ ይቆማል። መንገድ ላይ ጠብቀህና ናግባ ይልሃል። እሱ ጋር እንድትጫወት ማለት ነው። ከዛ በኋላ እሱ ሊያዋርድ ምናምን አላማ አለው ነው። ሰይጣንና ከሰነፍ የሚጠበቅ ነገር የለም ነው። ከዛ እሳቸው እንደሚመልሱት ምንድነው? አይ አሁን ምደርስበታለና ስመለስ እመጣለሁኝ። በየቀኑ ይሄ እንደሚነግሯቸው ፕሮፓጋንዳ አይደለም። መሬት ላይ ድምጥ ማጣቸውን የሚያጠፋ ምት በየቀኑ እያጋጠማቸው ስለሆነ ይሄ ግን በአግባቡ ስላልተመራ ገን አማራ ህዝብን የሚያህል ትልቅ ህዝብ፣ ትግራይ ህዝብ አለ፣ የኤርትራ ህዝብ አለ። እንዴት ኦህዴድ ዝም ብሎ በፈለገበት መንገድ ይፈነጭበት? አሳያችኋለሁ፣ መጣላችኋለሁ፣ እንደዚህ ያደርጋችኋለሁ ምናምን እያለ የዛታ አንድ ጩልሌ እንዴት እንደዚህ ይሆናል? ጠንከር ማለት ያስፈልጋል፣ መናበብ ያስፈልጋል፣ መግባባት ያስፈልጋል፣ መነጋገር ያስፈልጋል። ለማዚህ እሱ እዚህ ቆሙ እዚህ ላይ። ከዛ ምን አለችው? ይሄ ስልጣን ለአንተ አይደለም፣ ስልጣኑ አብይ ነው የሚታየኝ፣ አብይ ነው ኢትዮጵያ ሲያስተዳድር እየታየኝ ያለው ብላ ጥንቆላ እግሯ ላይ ወደቀ። በፍጹም ሞቻ አድራለሁ እሪ አለ አብይ። እኔ አይደለም የለማ ስልጣን አልፈልግም። ተንከባለለ መሬት ላይ። እኔ አልፈልግም፣ በቃ እሱ ወንድሜ አለቃዬ ነው፣ እሱን ነው ማምነው። እኔ እሱ ነው ጠቅላይ ሚኒስትር ነው የምፈልገው፣ ለማ ነው
ተይ እንጂ እግዚአብሔር ሰው የጌታ ሰው ተይ እንጂ ሐሳብሽን ቀይሪ እባክሽን በቃ እኔ እሱ ነው የታየኝ አንተ ወንበር ስትወስድ ነው የታየኝ ያለው ተንከባለለ እሪ ብሎ ኧረ ተው ተነስ ቢባል መጨረሻ ላይ በቃ ከፈቀድሽ እሺ ተባለ። ለማም ያው ሻልና የተባለው አብይ አህመድ የሰቀላቸው የክሪስማስ መብራቶች ከአሜሪካ ሀገር ነው ልጁ ሄደው ብርቅም ድንቅም ቦጭም ዶጭም አይልበትም። የትም ቦታ ላይ አሜሪካ ሀገር የትም ስፔሻሊ አሁን ስሙ ዲሴምበር አሁን እኮ ነው ክሪስማስ ያከበር ነው አይደለም። ትላልቅ ከተማዎች አለም ትላልቅ ዳውንታውኖች ሰፈራችን ራሱ በመብራት ብርቅርቅ በቃ ብርቅርቅ ብሎ ሌሊት እንኳን መተኛ ታቅቶን ከመብራቱ የተነሳው ሰፈር ውስጥ ከበራው የክሪስማስ መብራት የተነሳ መስኮት እንኳን ተዘግቶ አልጨልምልም ብሎ ማለት ነው። አልመጣም ምናምን አይሉም እንዳይል ነው እዚህ ሻርም ዳውን ነው ያለ ጊዜ አታቃጥልም እዚህ ነገር ላይ ነው። ለምን አትመጣም እንዴት ትመጣለህ ምናምን ጊዜ ማቃጠል አይፈልጉም። ሰነፍና ሰይጣን መንገድ ላይ ቆሞ አንተን ዲስትራክት ሊያደርግ ሲፈልግ አይ የሚሄድበት አለ እሱን ሲጨርስ ልመለስ ይችላል ብለህ ነው የምትሄደው። ይዶን ዲል ወዳት ነው እንግዲህ ጊዜ አታቃጥልም እዚህ ዶን ቆሮ ጋራ በሰነፍ ተጋብዘህ ስትሰናደብ አትውልም። ሰነፍ ነው ንቀው ነው የምትሄደው ነው በሰነፍ ተጋብዘህ ለጥል ወይ ለክርክር ጆይን አታረገውም። ኢንቪቴሽኑን ዲክላይን ታረገውና ስመለስ ቢብላ ሻውራው ነው እንደው እዛቸው አዲስ አበባ ፍንጫ ላይ ህዝቡ እንዲህ መከራውን እያየ ባለፉት 7 ዓመታት አብይ አህመድ በየትኛውም ቦታ ምርጫ እናደርጋለን እያለ ሲኩራራ ሲበጣጠስ ታዩታላችሁ። በሁሉም መንገድ ነው ሀገሪቷን ቀውስ ውስጥ የከተቷት። በፕሮፓጋንዳ የበላይነት ለመያዝ ብቻ እላይታች እያሉ የሚገኙ ናቸው። በየቀበሌው ምርጫ የማስፈጸም መንግስታዊ ብቃትና ምናምን አለን የሚለው ሰውዬ ህብረተሰቡ በቀበሌው በወረዳው እየታፈንን እየተገደልን ነው ደህንነታችን ሊጠበቅ አልቻለም ሲል ደግሞ እኔ ሰፈር ሚሊሻ አይደለሁም ይላል። መጨረሻ ላይ የጌታ ሰው ከፈቀደማ በቃ ውሰደው ተብሎ ሼም ይዞታል። እሱም ምናልባትም አልተዘጋጀ ይሆናል በስነ ልቦና አልተዘጋጀ ይሆናል። ግን እንደዚህ አድርጎ ነጣ ያደረገው ሳሞራ ጉዳይ እንዴት ሳሞራ ብሄር ይቀያየራል። እኔ ጾታ እንዳይቀየር ብቻ ነው እኔ እንደዚህ ነበርኩኝ ድሮ እኮ አስቀይሬ ነው እንዳይለን መጨረሻ መብቱ ነው እንደዛ ካለ አውሩ እየተባሉ ይመጡበት ምክንያቱም ስለሚታወቅ ነው። ቡሌ ነው ሀብት ነው ከዛ በቦሌም ለመውጣትም ነው። እስከዚህ ድረስ የዘቀጠ ፕሮፓጋንዲስት ነበር። ይሄ ጨርቁን የጣለ ዱርዬ መሆኑ ያውቃል። ህፃናት የማያደርጉት የሚያደርግ መሆኑ ያውቃል። ይሄ ሰው ቴሌፎን እየደወለ እንደሚያስፈራራ ያውቅ ነበር። ይሄ ሰውዬ ግን የተሸነፈ ነው። ያኔ እዚህ ጋር አኝክ ከያዝኩ ግን አልለቀውም እናወራደዋለን። ጊዜ ደግሞ ነው የምንለው ለዛ ነው። ሶ ዋትስ ቢግ ዲል ለስፒድ የአብይ አህመድ በየኮሪደሩ የበሩት መብራቶች ዋት ዲፈረንስ ዱ ዘይ ሜክ ምንድነው ለውጥ የሚያመጣለት? እኔ በጣም ነው ያሳቀኝ እኮ አባይን ያላየ በምን ይደነቃል አሉ። ምን ሊደንቀው ነው አሁን ለሱ ምድሪቱ የጦረኛ ምድር መሆኗን የምታውቁት የተቀበሉት በሙሉ ጦርና አብይ አህመድ ኦርጋናይዝ ያደረገው አብይ ሳይፈቅድ ኢትዮጵያ ውስጥ የሚሆን አንዳች ነገር የለም። ሰው ቤት ውስጥ ያለውን መብራት ለመቀየር አምፖል ለመቀየር አብይ ማወቅ አለበት። የቤታቸው ቀለም የሚቀባው አብይ ፈቅዶ ነው። እንደውም እኮ አልናገርም ሙሉ አትለውም። ሰነፉን ዶንቆሮ ነው አይደለ? ሰነፍ አንድ ቦታ ላይ ሲጋብዝ ለክርክርም ለምናምንም ከሱ ጋር ቁጭ ብለህ ስትከራከር አትልም። ይዋክ ወይ ቢናይስ ነው ባወረት አይደለ? ዶንቆሮ ነው ሰነፍ ነው። የአንደርስታንድ ችግሩ ይገባሃል። አብይ መብላት ነው የፈልገው። አብይ he just need ጥሩ ላይፍ ተቸግሮ ተስቆበት እሱ ሌላ ዓለም ላይ ያለው ነው። what are you guys doing? ፕሮፓጋንዳ ፉገራ ነው አብያችን ደህና ወይኔ ጉዱ ፈላ ምን ሊሆን ሲቹዌሽኑ ደግሞ አላቸው አሜሪካንኛ የምናውቀው ሲቹዌሽኑ ምናምን ነገር አሁን ቁጭ ብሎ ሲቹዌሽኑ ቁጭ ብሎ ነው ይሰማ ያለው የሱን የምርጫ ፖለቲካ ለማስፈጸም የምርጫ ድራማ ለመስራት ሚሊሻም ወታደርም የምመድበዋለኝ አስተማማኝ ወታደር አለኝ ይላል። እኛ የሞትን ነው ስትለው ደግሞ የሰፈረ ሚሊሻ አይደለውም የራስ ጉዳይ ይላል። ካህናት በመሰዊያ ስር እየታረዱ ነው፣ አብያተ ክርስቲያናት እንደ ጧፍ እየነደዱ ነው ተብሎ ጥያቄ ሲቀርብለት በለውጥ ጊዜ ያጋጥማል ይላል። ከ7 ዓመትም በኋላ እንደዚህ ያለ መስቀልቅል የሚመሩ አካላት ናቸው ያሉት። 400,000 ተቋማት የንግድ ተቋማት ከተዘጉ በኋላ ስለ የትኛው ኢኮኖሚ ልታወራ ትችላለህ? የተሸነፈ ትውልድ ነው ይሄ። ሚዲያ ላይ ዩቲዩብ ላይ ብትንጫጫ የተሸነፈ ትውልድ ነው። ምድረ ባንዳ ነው። አብይ ጓደኛ የለውም። ልንገራችሁ፣ አብይ ጓደኛ የለውም። ይሄ ስብናው ነው። ለመስደብ ሰው ጽሁፍ ይዞ ይመጣል። ፓርቲ የሌለበት ሀገር፣ መንግስት የሌለበት ሀገር፣ ምናምን የሌለበት ሀገር ብሎ እንዲሁ ሸምድዱትም አልመጣም። ኖት ይዞ መንግስት የሌለበት ሀገር፣ ፓርቲ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር ጽሁፍ ይዞ ስድብ፣ የጽሁፍ ስድብ ደርድሮ የመጣ ሰው ነው። የኢትዮጵያ ህዝብ ምን ይለኛል አትልም። ሰው አያውቅም፣ ምስጋና አያውቅም፣ ጓደኛ አያውቅም፣ መርህ የሚባል አያውቅም። ዛሬ እንዴት ብዬ ልለፋት ነው? ሰፈሩ ኤቭሪቲንግ ኢትዮጵያ ውስጥ የሚሆነው ነገር በሙሉ ሚጥጥዬ ጭንቅላት ያለው አብይ አህመድ ፈቅዶ ነው። እንኳን አይደለም ይህንን የሚያክል ቲክቶከር 40 ሚሊዮን ተከታይ ያለው ቲክቶከር። ስለዚህ ሲመጣ እንኳን ኦርጋናይዝ አድርጎ ያንን የእሱን ዲጂታል አርሚ ምናምን ሰብስቦ እንዲቀበላቸው ያደረገው አብይ አህመድ ነው። አብይ ሳያውቅ አይደለም የመጣው። ስለዚህ እና አብይ ኦርጋናይዝ ያደረጉት ምን አይነት ነው? ጦረኞች ተቀበሉት። ሳንጃ ምንባለው ጦር ጋሻ ስለ ክርስቶስ በ21ኛው ሴንቸሪ ጦርና ጋሻ ይዛችሁ ጠብቁላችሁ። አንተ ጻል ልጅ የተባልክ ነው። ጠፍታለች ደግሞ ብርሃኑ ማነው ስሙ? ብርሃኑ ነው ስሙ? ኖ ጁላ ቁጭ ብሎ ነው የሚሰሙት። ይሄ እንደው አይኔ ጉዳችሁ ይሄን ኦፍ ኮርስ ቁጭ ብሎ ነው የሚሰሙት። ሰነፍ፣ ፈሪ፣ ስስታም፣ የከሰረ አይነት ሰዎች አጀንዳ እያመጡ
ህዝቡን ሊያወቁት ሊፈቀድላቸው አይገባም። ስለዚህ ለአንድ ሰነፍ፣ ለአንድ ፈሪ፣ ለአንድ ኬኛ ችጋራም ከሁሉም ነገር የከሰረ በጭንቅላት ሁሉ ነገር ማለት ነው ደንቆሮ እንደዚህ አይነት ሰው አገሪቷን እንዲያምስ ሊፈቀድለት አይገባም። አያችን ተኩሽና then we'll talk እዛ እንነጋገራለን ነው። በዛን ጊዜ የሚይዙትን የሚጨብጡትን አያውቁትም። እያደረጉ ያሉት ምን እንደሆነ አያውቁትም። ቀውስ ውስጥ ናቸው። ፈልገውት ሀገር እያወደሙ ነው። አቅደው በኢትዮጵያ ላይ መከራ እያዘነቡ ነው። ተዘጋጅተውበት አልመው ሆን ተብሎ በእቅድ የሚመራ ቀውስ ስለሆነ ነው። አንዳንድ ነውረኞች ደግሞ አሉ በየቦታው ላይ ያፈሉ በጣም ያንተከተኩ አንዱን ደግፈው አንዱን ኃጢአተኛ አድርገው በድንጋይ ለመውገር እንተሌት እየሰሩ ያሉ። አብይ አሪፍ ነኝ አራዳ ነኝ ሲል ከሱ የተሻለ የአራዳ ስብስብ እየመጣል እንደሆነ ያውቃል። እኔ ያው ዮሐንስ ያውቃል፣ ሳሞራም ያውቃል። የቸገረው ሳሞራ ምንድን ነው ይሄ የአራዳ ስብስብ የአብይን ህልም የሚያኮላሸው የአራዳ ስብስብ እየመጣ ያለው አዲስ አበባ ሲገባ የት ነው የምገባው? ይሄ ፎቅ ምን ላድርገው? ይሄ ሀብቴ ምን ላድርገው? መጨረሻዬ ምንድን ነው የምሆነው? በስተርጅናዬ ልሰደድ ነው ወይ? በስተርጅናዬ ቃሊቲ ቅሊንጦ ልኖር ነው ወይ? ይሄ ነው የሚያስጨንቃቸው። እና ወጥራችሁ ደግፉኝ አለበለዚያ ጨው ለራስ ስትጣፍጥ ነው የሚላቸው። እኔ እንደው እንኳን አውሮፕላን አንስቼ እሄዳለሁ፣ እናንተ ጥያችሁ ነው የሚሄደው። ሀብታችሁ ንብረታችሁ አደጋ ውስጥ ይገባል ነው። ሴቶቹ ቆሞ ዘራፍ እንዴ! በቃ የጦረኛ ምድር እንደሆነ ማሳያው ለመጣ ሰው ኪቢ ማጅን ለመጣ ሰው ዘራፍና በቃ ጦርና ጋሻ። ምክንያቱም ምድሪቱ የጦረኛው ምድር ስለሆነች ነው። አብይ አህመድ ምድሪቱን እያስተዳደረት ያለው በጦር ስለሆነ ነው። ከጦርነቱ ሌላ የሚያውቀው ነገር የለም። የሚናገረው ቋንቋ ጦር ስለሆነ ጦረኛ ስለሆነ ወር ማንገር ስለሆነ ለዛ ነው እንደዛ የተቀበሉት። እና ወደ ኢትዮጵያ እየሄዱ ያሉት ጀስት ሲምፕል ቲክቶከር ኢንተርቴነሮች ናቸው። ለእንደነ ኢራን አይነት ወጣቶች ግን እና ትራምፕ ነው እየመለሱላቸው ያሉት። ለነ ግብጽ ዛሬ ስለ አባይ ጉዳይ ብለው ደብዳቤ የሚጽፉት እነ ትራምፕ ናቸው። በተሳደቡ ቁጥር እየጠና ተዳደበም። ይሄ የሰነፎች ስራ ነው፣ የተላላኪ ስራ ነው። እንደዚህ የከሰረ ፈሪ አይነት መሪዎች የተናገሩትን መነጋገሩ አስፈላጊ አይደለም። ሂዝ ናት ኒውስ ወርዲ። አብያችን ምን እያደረገች ነው? ኖባዲ ኖስ። ኢትዮጵያ ህዝብ ይሄ ላይ መፍቀድ የለበትም። እንደዚህ አይነት 7ኛ ክፍል ያልጨረሰ ደንቆሮ አገሩን እንደዚህ እንዲያምስ ሊፈቀድለት አይገባም ነው ያለው። ከዛ በኋላ ምን ይሰራል? ውስጥ እንደፋን ነው ምናምን ይታወቃሉ። እንግዲህ you can't waste time በአንድ ደንቆሮ፣ ለዛም የተላላኪዎች ተላላኪ ማለት ነው። ለሆዱ ብቻ ትርፍራፊ የሚበላ በክፋት እየሄዱ ያሉ ትክክል ያልሆነ መስመር እየተከተሉ ያሉ አይጠቅምም። የሚጠቅመው መስከን ነው። ለይቶ ማጥቃት፣ ለይቶ መምታት፣ መረባረብ ሲጀመር በሌላውም ወገን መከላከል የተጀመረ ቀን ድብልቅልቅ እንዲፈጠር ነው። ነገሩ ስለተረዳነው ነው። በፍጹም ለአማራ ህዝብ ትግል ሲባል በዝምታ ነገሮችን የምናያቸው። አንዳንዶቹ ነገሮች ስለማይገቡን አይደለም፣ ግን ቀዳሚ የምናደርገው ትግሉ ነው። እና ብዙ ሂሳብ የሚያወራርድባችሁ ሰው አለ፣ የተቀየማችሁ ሰው አለ፣ የጎዳችሁ ሰው አለ። የብልጽግና አለቅላቂ ወንጀለኛ ስብስብ ነው። መቼም አማራ ክልል ብዙ ይልኩልናል ወደዚህ ሚዲያ ያውቃሉ። የዚህ ሚዲያ የፋኖ ድምጽ መሆኑ የአማራ ህዝብ ድምጽ መሆኑ ያውቁልና በየቀኑ ሙርከኛ ነው። በየቀኑ የት የተማረኩ ናቸው። እዚህ አካባቢ ወረዳዎቹ ጭምር ሸመደድኳቸው። አማራ ክልል ወረዳዎች ሁሉ ሸመደድኳቸው። አሁን ስናን የሚባል ወረዳ ፋኖን ያስተዋውቃል። ስናን እድሜ ልኳ የነበረች ነች። ስናን የጎጃም አንድ ወረዳ ነው። ወደ ደብረ ማርቆስ አካባቢ ጎጃም አንድ ወረዳ ነው ስናን። በሰሞኑ 206ኛ የሚባለው ኮር ሲደመሰስበት ብልጽግና ነው የሰማሁት። ለኢሳያስ አፈወርቂ ትራምፕ ደብዳቤ ጽፎለታል። ፎርጅድ አይደለ ሰውየው፣ ፌክ አይደለ፣ ማስመሰል፣ ማጭበርበር፣ ማምታታት አይደለ ብልጽግና። አሁን ደግሞ ኤአይ አምጥቶ በኤአይ የፈለገውን ሰው ድምጽ እያስመሰለ እየሰራ እያወጣ እንትን ለማለት አገር አፍራሽ ሆኖ መንግስትን ይዞ የተቀመጠ ግን አሸባሪ አማጽያን ዩኤ የምትረዳቸው በሙሉ አማጽያኖች ሀገርን የሚያፈርሱ ናቸው። በመንግስት ደረጃ ተቀምጦ ሀገርን እያፈረሰ ግን ያለው ግን የአብይ አህመድ መንግስት ነው። አሁን ደግሞ ኤአይ ያስገብቷል። በቃ የውንብድና ስራውን የሚሰራበት ማለት ነው። የተፈለገው የብአዴን ውላጆች ወደዛ ንትርክ ውስጥ እንዲገባ ነው። የሆነ ግሩፕ አንዱ እንዲከላከል፣ የሆነ ግሩፕ አንዱ እንዲያጠቃ፣ ለዛ አንዱ ምላሽ እንዲሰጥ ነው ወይ? አሁን እንደ ሰጎን እንቁላል ትግሉ ውጤት የሚያመጣበትን ነገር ከማየት ውጭ ከግለሰቦች ፉክክርና ከቡድን ፉክክር ምናምን ገብቶ መዋዠቅ ውስጥ እዛ ውስጥ መገኘት ማንም የለበትም። አስበው አቅደው የሚሰሩ አካላት ግን ህልማቸው እሱ ስለሆነ እየሰሩ ነው። ስናን ይሄን ያክል ሰራዊት ምን አይነት እንዴት ነው አምቡሽ ተደርጓል? ኖርማል ውጊያ ተዋግቶ ነው የሰማነው። እንደዛ ነው ኖርማል ውጊያ። ጠቅላላ ሰራዊቱ አጠፉት። ደመላሽ በሚባል ደረጃ ፋኖ እዛው አስቀርተዋታል። እዛው ቀረች እና የፋኖ መልእክት አለ ምርኮኞች ይሰጣቸው። ይሄ ፋኖ ስትራቴጂ የለውም፣ ተላላኪ ነው፣ ዓላማ የለውም እያለ ሽፍታ ነው እያለ ብልጽግና ያስወራል። እኛ እንደዛ አይደለንም። እኛ የአማራ ልጆች ነን። በአማራ ህዝብ ስብዕና ያደግን ተኮትኩተን ያደግን ሃይማኖት፣ ባህል ያለንን የወጣንበት ዓላማ ብልጽግና መንግስትን ለመታገል ነው። እኛ ከማንም ጋር ጥል የለንም። እናንተንም ተንከባክበን ወደ ቤታችሁን መልሳለን። ፕሮፓጋንዳ እንዳትሸወዱ። ማያ ገብታለች ተብሏል። ወልካም እኔ የሆነ ሳውንድ ኢፌክት ፈልጊያለሁ ለማድረግ እዚህ ቤት ልክ ቀንጨራሽ ሲገቡ የሚል ነገር አለ።
ጉዳችሁ ፈላኔ አብይ ምን ጉዱ አይሮን ነው እንግዲህ እኔ ለአብይ ነው ካዝናለሁኝ በእውነት ከእንደገና እንዲስደነግጥ ለአብይ አቅሙ አይደለም ወይ ነው ጉዱ ፈላ መነካይ ሲል አንድ ደንቆሮ አገር የሚረብሽ ተፈቀደለት ኢትዮጵያ ላይ ታይቶ የማይታወቅ በተአምር ኢትዮጵያ ብቻ ነው የፈቀደችው ይሄን ጉድ ነው ያለው እንደዚህ አይነት ደንቆሮ ታይቶ አይታወቅም አሁን ጊዜ ነው የምንለው ቀንጨራ ብላለች ፍሬ ማለት ነው እንግዲህ ይኸውላችሁ ይሄን ይመስላል እዚህ ደንቆሮ ላይ ጊዜ አይቃጠልም ነው አስባችሁታል የአማራ ትግል ሰብሰብ ብሎ አንድ ሴንትራል ኮማንድ ከያዘ አንድ ማዕከል ከያዘ አሁን ባለው ሁኔታ አብይ አህመድ እየገባ በየቦታው ለካክሶ ከፈጠረው ነገር አንጻር ስታዩት የአማራ ህዝብ የመጀመሪያው ነገር ስምምነት ላይ የደረሰ አንድ ማዕከል የፈጠረ አንድ የትግል መዋቅር መኖሩንና ሰብሰብ ያለ ትግል መሆኑን ሲያውቅ ይሄ እንደ ጅብራ የሚንጫጫውን በሙሉ ዳምፕ ያደርገዋል። ይሄ ቴሌግራምና ፌስቡክ ላይ አድራሻ የሌለው ደብዳቤ የጻፈ የሚበትነውን በሙሉ ሰም የለው። አሁን ነገሩ ኬዎስ እንዲፈጥር ነገሩ ግርግር እንዲፈጥር ለማድረግ የታለመ ነው። እኔ ከመመራቸው ክፍለ ጦሮች ለምሳሌ ደባይ ጠላት ግን ወረዳ ላይ ብንወስድ ጠላት ቆይ ብቻ ነው ያዘው። ቆይ ከተማ ነች 28 ቀበሌ ያለው 27ቱን ቀበሌኛ ነው የምንመራው። ጎዛምን ላይ ብትሄድ የያዘው ከተማ የለው። የጎዛምን ወረዳ ከተማ ደብረ ማርቆስ ላይ ስለሆነ ደብረ ማርቆስ ካልሆነ በስተቀር እና ፈንድቃ ላይ ወጣ ገባ ስለሚል የያዘው ከተማ የለው። ስናን ላይ ብትሄድ ሮው ገበያን ብቻ ነው ያዘው። 19 ቀበሌ የምናስተዳድረው እኛ ራሳችን ነው። ስለዚህ እነሱ እንደሚሉት ተራ ሽፍታ ሳንሆን ህዝባችንን እየመራን ጦራችንን እየገነባን እያደራጀን እያሰለጠን ጠላትን ድባቅ የምንመታ ወንበር አስጠባቂውን የምንማርክ የምንደመስስ እምቅ የሆነ ኃይል ያለን መሆኑን እንድታውቁ መግለጽ ፈልጋለሁ። መምህር ነው፣ ታጋይ ነው፣ መምህር ነው፣ አዛዥ ነው። ጦርነት ያላወጀበት የለም። እንደዚህ አይነት ነገር በታሪክ አይተናናቅም። ይሄ ደግሞ ለየት የሚያደርገው ሰው ከሁሉም ነገር ድንቁርና ነው አለ። አንድ ሰነፍ፣ አንድ ፈሪ፣ አንድ ለማኝ ለምኑ ለነገሩ ይኮራል በደመናው ደስ ይለው ዳግያ ነው የሚለው አይደል? ለመና ችሎታዬ ነው ብሎ ይላል። ችግር አለ እሱ ችግር የለበትም። አንድ ችጋራም ስስታም የሆነ ሰው ኢትዮጵያን እንደዚህ እንዲያምስ መፈቀዱ ነው የሚገርመኝ ነው። መፈቀድ የለበትም። የኃላፊነት ክፍፍል ወደሚባለው ሲሄድ ተወዳዳሪ ሊሆኑ ይችላሉ ብለው የሚያስቧቸውን አካላት በሙሉ አሮጌ ነገር ሁሉ እየጎተቱ ያመጡ ጭቃ መቀባት። ይሄ በውጭ ያለው በተለይ የብአዴን ውላጅ ልማዱ ነው። በየዘመኑ ታጥበው የማይጠሩ አካላት አሉ። በልዩነት እናተርፋለን ብለው የሚያስቡ፣ በቀውስ እናተርፋለን ብለው የሚያስቡ። እነዚህ ጋር መነዳቱን ማቆም ያስፈልጋል። አሁንም ሰክኖ አሁንም ቀን ከሌሊት አንድ በሚያደርጋቸው ነገር ላይ ብቻ ማተኮር ሁሉም ያስፈልጋል ነው ያለው። ካስታወሳችሁ ለዚህ ትግል የማያስፈልግ የምንለው የለም። የብአዴን ውላጅ የሆነውን ተላላኪ የሆነውን ማጥራት ያስፈልጋል። ደግሞም የጨለማ ዘመን የአብይ ዘመን እየመጣ እንደሆነ ድንች በልተሽ እደሪ፣ ቅጠል አብስለሽ ጨው ትንሽ ጠብጠብ አድርጊና ቢ የሚል ሙዝ በዳቦ ብሉ፣ እሱም ከተገኘ ነው። ሙዝ ውድ ነው አሁን። እንደዚህ የሚል ሱፍ ለብሶ የሚለምን የመንግስት ሰራተኛ ምሳ በልቶ እንደተመለሰ ጥርሱን እየፋቀ የሚመለስ ሰራተኛ የመንግስት ሰራተኛ ያለበት ጊዜ ነው የደረሰው።